Subscribe ሰላም ዩቲዩብ ቤንዚ ነኝ። ዛሬ ደግሞ አዶናይ ላገናኛችሁ ነው። ተከተሉኝ። ምን መሰላችሁ? ማንኛው ነገር የለም ነው። ከዚህ ጀምሮ እስከዚህ ድረስ ብቻ ኑ ከኔ ጋር አላቋርጥ ጀምሬ ሰላይ ላይ ሰላም ዩቲዩብ ከአዶናይ በፊት እሷ ላይ ይተናል። እስቲ ምን ትናለሽ ስለ ቲክቶክ ምናምን ነገር? ቲክቶክ አረ ዩቲዩበር ነኝ ስለ ቲክቶክ ኦኬ ዩቲዩብ ቻናላችሁ አዲስ ነበር ሰብስክራይብ ያደርጋችሁ anyhow yeah አብራችሁ ነው እና ልጄ እዚህ ደረጃ ስለደረስክና ለብዙዎቹ ወጣቶች ጥሩ ተምሳሌት ሆነ። እንግዲህ ብቻዬን ተቀም ሳይሆን አብረን እንደግ የሚለውን ሐሳብ ይዘህ በመምጣት በጣም ቆርቻለሁ። ለሀገራችን ጥሩ ለውጦች እንደምታመጡ በእናንተ ወጣቶች ላይ ትልቅ ተስፋ አለን። አመሰግናለሁ። ልጄ እወድሃለሁ። እንኳን ደስ አላችሁ። ልጄ የመጀመሪያው መድረክ ተገኝቼ የእሱን ደስታ የተካፈልኩኝ እጅግ በጣም ስሜቴ በጣም እንትን ብሎኛል። እሱም እንኳን ደስ አለው። እንግዲህ ከወንድሞቻቸው ከፎር ፋሚሊ በጣም ከፊት የቁመ ስላየዋል ህይወቴ ሰምሮ እንዲቃና ከኔ ኩለፍተሻልና የሆነ ቻሌንጅ ተሰጣተናል እኔና እሱ ማለት ነው። ምን ልናደርግ ነው መሰላችሁ? ኮካ በነፃ ማለት ኮካ ምናምን ነገር እንትን አለው አይደል? ያያችሁ ነው አይደል? ኮካ ነፃ ምናምን ነገር ይሰጣል እየተባለና ነፃ ይሁን በብር አይ ዶንት ኖ ዊ ዶንት ኖ በአጠቃላይና ነፃ ከሆነ የኔንም ለሱ ልሰጠው። ምክንያቱም አንድ ነው አይደል መውሰድ የምችለው። ነፃ ከሆነ የኔንም ለሱ ልሰጠው፣ በብር ከሆነ ደግሞ እሱ ሊገዛልኝ። ተስማምተን ነው የምንሄደው። ተከተሉ። ሄሎ እንዴት ነሽ? ወራ ዛሬ ኮካ ነፃ ነው በብር ነው? አሲዘም ነፃ ነው። ማርያም የኔንም ልታስበላኝ ነው ማለት ነው። ጋይስ ፋሚሊ እያያችሁ ነው። የተወሰነ እንትን ብለናል። ነፃ ነው። እሺ በስሜ ይሄ አሟልና ሰብስክራይብ ያደርጋችሁ በዛው ዩቲዩብ ብሎግ እኔም አንድ ውስጥ ያለው ሰጠዋለሁ ነገር ነው። የለም ካሜራማንም አለ። ካሜራማን ያዝለታል። በቃ ያዝ ና ራስ ያዝ አይ ዶንት እንትን እናሽ ና አሁንም ተከተሉኝ። እሺ ማለት ሁለቱም ስለከረ ማቱ ብሎገር ነኝ እኔ እንደ ዩቲዩብ ላይ ጀስት አሁን ወደ ብቻ ሰብስክራይብ ከፍ እያለ ያለበት ሳለ ሞኔታይዝ ሆኛለሁ እና ካንተ ጋር ምን መሰለህ ፈልገው ማቱ እንደ ቻሌንጅ አይደለም ግን እኔ እንደ እንትን ገባ ካርለ ካንተ ጋር ተገናኝቼ ወይ ብሎግ ማድረግ ፈልጋለሁ ወይ ደግሞ አብሬክ መዋልና አንተ እንዳልከው ምግብ ምናምን ነገር ይሉ እንደዛ በሰራ ካንተ ጋር ደስ ይለኛል። ባሁን ባለውባት ሰዓት ቻሌንጅ ብዙ እንትን አድርገውኛል፣ ቪዲዮ ቀርጸውኛል። አሁን ቻሌንጅ አልሰራም። በት ላይክ ያንተ የዩቲዩብ ስምህን ማን ነው? ቤንዚ ሌላ ምንም የለም። ቤንዚ ቭሎግ ብላችሁ ግቡና ያው ሜክ ሹር ቱ ሰብስክራይብ ሁላችሁም አበረታቱ። እንደዚህ የሚጥር ወጣት ዛሬ ዲቻ ቦይስ ከቤንዚ ፋሚሊ ጋር ናቸው። ቤንዚ ፋሚሊ ቭሎግ ዩቲዩብ ታያላችሁ? ዩቲዩብ ትጠቀማላችሁ? ብዙ አይደለም አንዳንዴ ነው አይደል? አንዳንዴ ነው ዩቲዩብ የሚያዩት። ግን ዩቲዩብ ላይ መስራት ትፈልጋላችሁ? አዎ ዩቲዩብ ላይ ገባችሁ? አሁን ዲቻ ቦይስ ያላቸው እውቅና አለ ምናምን ነገር ዩቲዩብ ላይ ደግሞ እንደኔ ቢመጡ ምን አይነት ደረጃ ሊደርሱ እንደሚችሉ ያው ኤክስፔክት ማድረግ አይጠበቅ። አንቺ በጣም ነው ትመችኝ ነው ያባል በጣም ነው ሙድ እኔም ወልዳለሁ እናንተና ቢታችሁ ማለት እና እስኪ ሰብስክራይብ አድርጉ። ሁላችሁም ሰብስክራይብ እያደረጋችሁ የኔ ፋሚሊ በጣም ነው የምወዳችሁ። ይኸው ዲቻ ቦይስንም አግኝተናችኋል። አላቋርጥ ጀምሬ ሰላይ ላይ ቀይሬ እንዲህ ነበር ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰጥቶኝ እኔ አላቅም መዛት መብራራት ስራ ነው ምስክሬ። ያው እኔ የምፈልገው በኢትዮጵያ the most influencer መሆን ነው የምፈልገው እና የሚያስደስተኝ ደግሞ
ራሴን ሆኜ ስሰራ ማለት ነው። ራሴን ሆኜ አሁን ላይ ቲክታክ ላይ ብዙ ሰዎች ሲመጡ ዝም ብሎ ሰው ለማስደሰት ብሎ ራሳቸውን ያጣሉ እና ራሴ ሆኜ ስሰራ ደስ ይለኛል። ደሞስት ጎልሞ ትልቅ ኢንፍሉዌንሰር ኢትዮጵያ ውስጥ ማለት ነው። ላይክ ዚስ ማለት ትፈልጋለህ ማለት እንደዚህ አይነት ሰው መሆን እፈልጋለሁ ትላለህ? የታወቀ እኮ ነው። ሎክ ላይክ አዶናይ ቤንዚ ብሎግ ሰብስክራይብ አድርጉ። አይ ሆፕ በጣም ጸዴ ስራዎች ነው የምሰራው ብዬ አስባለሁ። ሰብስክራይብ አድርጉት። ይመቻችሁ። ገባችሁ? ጸዴ ስራ ገሰራ ሰብስክራይብ ግድ ነው እያላችሁ ነው። ኦኬ ይመችኝ ነበር። እዚህ ጋር ፋሚሊ አደርገዋለሁ እያልኩኝ ነው። አደርገዋለሁ እና ይሆናል። ለቀገባችሁ አይደለ? ከዛ ብቻ አሪፍ ቆይታ ነበር እያደረግን የነበር ነው። አሁን እዚህ ጋር የአዶናይ ፋሚሊዎች ናቸው እነዚህ። ገባችሁ? ፋሚሊ ስላችሁ ፎር ፋሚሊ ማለት ነው። አይ ቲንክ እኔ አዶናይ በጣም ይመቸኛል፣ በጣም ሞቲቬት ያደርገኛል ምናምን፣ ግን ፎር ፋሚሊ አይደለም። ምን ልላችሁ ነው? የኔ ህልም የራሴን ፋሚሊ መፍጠር ነው እና ፎር ፋሚሊ ወደ መድረክ ውጡና ከአዶናይ ጋር ፎቶ ተነሱ ተባለ። ያው ብዙ ሰው ደስ ብሎት ምናምን ነገር ነበር። ያው ፎቶ ለመነሳት በሁለቱም ደረጃ በዚህም በዛም ብለው ወደ መድረክ ወጡ። ከአዶናይ ጋር ፎቶ ተነሱ። እኔ ደግሞ እዚህ ጋር ቁጭ ብዬ ብቻ ፋሚሊ በቭሎግ ደረጃ ኢትዮጵያ ላይ ትልቅ ቭሎገር መሆን እፈልጋለሁ። ያው እሆናለሁም፣ መፈለጌ ብቻ እንደሆነ ይገፋፋኛል። እዚህ ጋር ሴኩሪቲ ተጠርቶ ነው ከመድረክ የወረድኩት። ሴኩሪቲ አፈልቼ ነበር ፋሚሊ ቅዳን ከነጃኒ ጋር ምናምን ብቻ የአዶናይን እንትን አውቀነዋልና አግኝተነዋልና እስቲ ቅዳ ስለ ቭሎጋችን ማለት ወደፊት ምን አይነት ደረጃ እንደምንደርስ ጀስት እንዲሁ አይቶን አሁን ከነበረኝ ድፍረት አይቶ እስቲ ወደፊት የት እንደምንደርስ ይንገራል። ያው አሪፍ ነው። አይ ቲንክ ኦዲየንስም ያው በደንብ ኤንጌጅመንት አለ። ጥሩ አድርሻለሽ። አንቺ ብቻ ቀጥይበት። እኛ ዩቲዩብ ላይ ይከብዳል አውቃለሁ። ቲክቶክ አይደለም ግን ዩቲዩብ ላይ ጃኒውን 4 አመት ይፈጀበት እዚህ ቦታ ለመድረስ በጣም 100,000 ለመድረስ 2 አመት ከባድ ነው። ስለዚህ ኮንሲስተንሲ ካያስገበት ግን በደንብ ያበራል። ገባችሁ አይደለ? ይኸው ገብታችኋል። ከ4 አመት በኋላ ማርያም እንደ ሜሞሪ ነው የሚቀመጠው ይሄ ቪዲዮ። ከ4 አመት በኋላ ድጋሚ ቅዳን ታገኘኛለህ ብዬ አስባለሁ። 50,000 ሰብስክራይብ ስገባ እኔ ማኔጅ አደርጋለሁ። ሰምታችኋል? 50,000 ሰብስክራይብ ብቻ ማኔጅ አደርጋለሁ። ሰምታችኋል? ከአዶናይ እኩል ልንሆን ነው ማለት ነው። እና አንድ ሰው ሁለት ሰው ማኔጅ ሊያደርግ ነው። ፕሮሚስ ገብተልኛል ማርያም። ዋው ያው ብሎገር ነኝ ናቲ። ገባሽ? ጥረትሽ ምናምን ይቻመኛል። በቃ ምናምን ጥረቱ ይመቸኛል ናቲና ጀስት ናቲሻ የሆነ ቦታ ላይ ለመድረስ ምን ማድረግ እንዳለብኝ ብቻ ትንሽ አድቫይዝ አድርገኝ። ከ4 አመት በኋላ ደግሞ አሪፍ ኮንተንት ክሬተር ከኮንተንት ክሬተርም በላይ ሆናለሁ። ግን የዛን ሰዓት ደግመን እንድታገኝ የዛን ሰዓት በደንብ አፕሪሺየት እንደምታደርገኝ አንተ የዛን ሰዓት ግን በቃ በዛ ሰዓት ግን ዋናው ነገር ይሄ ነው። በቃ እምነት አለ ማለት ነው። አንተ የሆነ ቦታ እንደምትደርስ አውቀዋል። ስለዚህ ካመንክ ወደ ኋላ የሚጎትቱን ነገር አልሰማም ብለህ ማለት ነው። በቃ ምንም ነገር አያስቆምም። ዋናው እምነት ነው። በቃ የሆነ ቦታ እንደምትደርስ ካሰብክ እዛ ቦታ እንደመድረስ የሚያግድህ ነገር የለም። ትረባ ምናምን አለመስማት ነው። በቃ ጋይስ ሰማችሁ አይደለ? ትረባ ምናምን ነገር አልሰማም። ምን ይስጀምር ውስጥ ድረስ ከውስጥ ጀምሮ ማንን እንዴት እየተጋፋው እንደሆነ ሲቀርጽ እንደነበር አይታችሁታል። ጀስት ናቲ እየተጋፋ ምናምን ነገር እየቀረጸ ስለነበር ማለት ነው። እና አሁን ምን ታደርግልኛለህ ናቲ? ሰብስክራይብ አድርጉ ምናምን ነገር ነው። እሺ እንትልኝ ጋባ ሰብስክራይብ አድርጉ። ልጅ ነው። ሰብስክራይብ አድርጉት። ህልም ያለው ልጅ ነው። ይመቻችሁ። ሰብስክራይብ ማድረግ እንዳይረሳ ፋሚሊ። በዚህ እንዳርገናል ፋሚሊያንስ ከቀን ጀምሮ እስከ ምሽት በዚህ ሰዓት ድረስ ከአዶናይ ጋር ነበርን። ከትንሿ አክበረት የአዶናይ እህት ያላሳዩአችሁ የለም። የአዶናይ ማቱሳላ ወንድሙ ያላሳዩአችሁ የለም። ብቻ አሪፍ ነበር። በጣም ደስ ይል ነበር። ኮካም ሰርቀን ምን ብለን ምናምን ነበር ያሳለፍነው። ነፂ ምናምን በጣም ብዙ ሰው እንትን ብለን ነበርና ብቻ ይመቻችሁ። ሰብስክራይብ አድርጉ። ቤንዚ ቭሎግ ከ4 አመት በኋላ የት እንደሚደርስ ከቅዱስ ጋር ሰምተናችኋል። ቅዱስ 50,000 ሰብስክራይብ ከገባው እኔ ማኔጅ እንደሚያደርገኝ ፕሮሚስ ገብቷል። ይመቻችሁ።